በፌስቡክ ተዋውቀን ለትዳር እንደሚፈልገኝ ነገረኝ። ኡስታዝ እንደሆነም ነገረኝ። ከዛም ላትከጂኝ ቃል ግብልኝ ብሎ አስማለኝ። መሐላውም ወላሂ ወቢላሂ ወተላሂ አንተን ከከዳሁኝ እኔ ካፍር ነኝ። ነስአሉላህ ሰላም ወልዓፊያ። አላህ የውመል ቂያማ አይዘንልኝ በይ ብሎ 3 ጊዜ አስማለኝ። ከዛ ትንሽ እንደቆየን እኔ አካለ ጎደሎ ነኝ ብሎ ነገረኝ። እኔም እንዴት እንደዚህ ብሎ ያታለኛል ብዬ ብሎ ካደረኩት የመሐላው ከፋራ 3 ቀን ጾም ያለሁኝ ከፍር ያለሁኝ ብዬ የማልኩትን መሐላ በማፍረሴ ካፍር ያደርገኛልን? ከፋራውስ ምንድነው የሚል ጥያቄ ነው። ይሄ እጅግ በጣም መስማቱ የሚያሳዝን የሚያስደነግጥ ነገር ነው። ይበልጥ ነገሩን የሚያከፋው ኡስታዝ ነኝ ያለ ይሄ ማድረጉ ነው። አላህ ተባረከ ወተዓላ ከበላው ከቅጣቱ ይጠብቀን። በላ የሚመጣው ኡማው የሚጠፋው እንዲህ አይነት ሰፊህና ሞኝ ሰዎች በሚያጠፉት ጥፋት ነው። አስተማሪ ነው ብላ ብትቀርበው አንተን ከከዳሁኝ ከእስላም ልውጣ አላህ አይማረኝ ብለሽ በይ ብሎ የሚያስመል አስተማሪ ምን ተምሮ ማን አስተምሮት እንደሆነ አናውቅም። አላዋቂዎች ላይ የሚጫወት የሌለውን ደረጃ ለራሱ ሰጥቶ በዲን ስም የሚነግድ ካልሆነ በስተቀር። በመሆኑም ሙስሊም እህት ልትነቃ፣ በሚዲያ በኩል የሚመጣውን ፊትና ልትጠነቀቅ ይገባል። ሶሻል ሚዲያ ያደረሰው ያለው መዘዝ ሸይጣን የገባበት አንድ ትልቅ በር ሆኖ ነው እየታየ ያለው ባለንበት ጊዜ። ምን አይነት አስተማሪ ምን አይነት ኡስታዝ ነው ከተማሪው ጋር ይሄን የሚያደርግ? የአስተማሪዎችን ስም የሚያጠፉትም እንዲህ አይነት አደብ ኢማን የጎደላቸው ናቸው። ያታለለ ከኛ አይደለም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ለማታለል ደግሞ የተጠቀመው ዘዴ እጅግ በጣም የከፋና የሚያስጠላ ነው። ከባድ ወንጀልም ተዳፍሯል። ሙስሊም እህቶንም ማታል ኩፍር ላይ ሊጠላተም የቀረው ነገር የለም። ከሷ ይልቅ ለኩፍር የቀረበው እሱን ኩፍርን በማስተማሩ ነስአሉላህ ሰላም ወልዓፊያ። በሚያከፍር ነገር የማለ ይከፍራል በመሰረቱ። ቡኻሪና ሙስሊም ባስተላለፉት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም መን ሐለፈ ቢሚለቲን ገይሪ አልኢስላም ካዚበን ሙተዓሚደን ፈሁወ ከማ ቃል ብላ ነብዩ ሰለላሁ ዐለይሂ ወሰለም ከእስላም ውጪ በሆነ መንገድ ውሸቱን ሆን ብሎ የማለ ሰው እሱ እንዳለው ነው ብላ። በውሸት ነገር አንድ ነገር ትክክል ካለመሆኑ ጋር ይህ ነገር እንዲህ ነው ካልሆነ እኔ አይሁዲ ነኝ እኔ ክርስቲያን ነኝ ቢል አንድ ሰው እንዳለው ይሆናል ብላ ነብዩ ሰለላሁ ዐለይሂ ወሰለም። በርካታ ዑለሞች ይህን ሐዲስ ለዛቻና ለማስፈራራት ነው ነብዩ የተናገሩት እንጂ ሙስሊም ከመሆኑ ጋር በዚህ ንግግሩ መክፈርን ሳይነይት ይሄን ቢናገር አይከፍርም፣ ግን አደጋው የከፋ ነው ለማለት ፈልገው ነው ብለዋል። የተወሰኑ ዑለሞች በዛሂሩ ነው ይሄን ያለ ሰው ይከፍራል ከእስላም ይወጣል ያሉበት ሁኔታ። ላኪን ራጅሑ እንዲህ ነገር ካረኩኝ ካፍር ነኝ፣ እንዲህ አይነት ነገር ካልሆነ እንዲህ አይነት ነገር ከሆነ ከእስላም ወጥቻለሁ ያለ ሰው ካፍር አይሆንም፣ ከፋራም አይኖርበትም። ንግግሩን ይሄን ሲናገር ውስጡ ላይ አምኖም ጭምር ካልሆነ በስተቀር እያወቀ ሆን ብሎ ይሄን ንግግር ከተናገረና ሲናገር መክፈርን ነይቶ ሽቶ ከሆነ ይሄን ይከፍራል። ላኪን ይሄን የተናገረው መስሎት ከሆነ ገምቶ ከሆነ መክፈርንም ነይቶ ሳይሆን መሐላን መጠቀም ፈልጎ ከሆነ አይከፍርም፣ ከፋራም የለበትም ያሉ በርካታ ዑለሞች አሉ። ኢብኑ አባስ፣ አቡ ሁረይራ፣ ሌሎች እንደዚህ አብዛኞቹ ፉቃሃዎችም የአይነት አቋም እንዳላቸው ኢብኑ ሐጀር ረህመቱላሂ ዐለይሂ ጠቅሰዋል። ላኪን አለመክፈሩ እንዳለ ሆኖ ከፋራ ማውጣት ግን አለበት ያሉ የተወሰኑ ዑለሞች አሉ፣ አቡ ሐኒፋና ኢማም አህመድን ጨምሮ። እዳ ለጥንቃቄ ከፋረቱል የሚን ማውጣቱ በላጭ ነው። መክፈርንም ጭምር ነይተው ወስነው እስካልተናገሩ ድረስ ከእስልምና አይወጣም። እንዲህ አይነቱን አካሄድ የሄደ ሰው ትልቅ ጥፋትን አጥፍቷል። ኢማም ማሊክ ረሂመሁላህ ተዓላ እንዲህ አይነት ወይም ተመሳሳይ ንግግር ስለተናገረ ሰው ተጠይቀው لا يكون هذا يمينا ولا يكون كافرا حتى يكون قلبه مضمرا على الكفر وبئس ما صنع بلا. ይሄም በመናገሩ ብቻ አይከፍርም፣ ይሄም እንደ መሐላ አይቆጠርም፣ ነገር ግን የሰራው ስራ በጣም የከፋና መጥፎ ስራ ነው ብላ። እዛ ዑሙመን ይሄን ወንጀል የሰራው ሰው በሩን ያመቻቸው አስተማሪ የተባለው ሰው አላህን ሊፈራ ሊተውበት ከእንዲህ አይነት እኩይ ተግባሩ ሊታቀብ ይገባል። ይሄን ያስባላት ያታለላት ሴት ልጅም ጥንቃቄ ልታደርግ ከፋራ ልታወጣ ይገባል። አማ መክፈሩ ከእስላም መውጣቱ እስካልነየተችበትና መክፈርን ወስና እስካልተናገረች ድረስ ከእስልምና አትወጣ። ከፋራ ብታወጣ የተሻለ ነው። ከፋራው 10 ምስኪን ማብላት ወይም 10 ምስኪን ማልበስ ካልቻሉ መጾም እንጂ ቀጥታ ወደ ጾም አይደለም የሚካሄደው።
እንደዚህ በዲን የሚጫወቱ አላዋቂዎች የሚያታሉ ሰዎች ይህን ርካሽና መጥፎ ስራቸውን ሊያቆሙ ይገባቸዋል። አላህ ያቆያል እንጂ አይረሳም አይተውም። ኢነ ረበከ ለቢልሚርሳድ ተብሏል። ማለፊያ ኬላ ለዛ መያዙ አይቀርም። እንደዚሁ ደግሞ እውቀት የሚፈልጉ ሰዎችም ኡስታዝ ነኝ ያለ የተናገረን ሁሉ ሊያምኑና ልባቸውን ሊሰጡ ሁኑ እንዳላቸው ሊሆኑ አይገባም። እንደዚሁ ደግሞ የትዳር ቦታው ፌስቡክ አይደለም፣ ሶሻል ሚዲያ አይደለም። ወአቱል ቡዩተ ሚን አብዋቢሃ ወተቁላህ ተብሏል። ቤቱን በበር በኩል ግቡት አላህን ፍሩ ተብሏል። ወንዶች በጓሮ ለመግባት መሞከር የለባቸው። ያንተ እህት አንተን ትዳ ከሌላ ወንድ ጋር ጨርሳ ብትሄድ፣ ልጅህ ከሌላ ወንድ ጋር ጨርሳ ብትሄድ ደስ እንደማይልህ ሁሉ በዚህ መልኩ የምትጫወትባት እህትህም ወንድም አላት፣ አባት አላት። ደስታዋን ክብሯን የሚጠብቁ ቤተሰቦች አላት። ቤተሰብን ለማቆራረጥ አባትን ከልጅ ለማጣላት ሰበብ መሆን የለብህም። በዚህ መልኩ ጨርሰው ከወሰኑ በኋላ ቤተሰብ በበቂ ምክንያት እንኳን አይቢል ሴቶች ልባቸው ሻይ ከቤተሰብ ይልቅ እንደዚህ አታላይ እንኳን የሆነውን ወንድ መርጠው ትዳር ብለው የሚገቡበት ነገ ከሱም ተጣልተው ከቤተሰብም ተጣልተው ሜዳ ላይ የሚወድቁበት አጋጣሚ አለ። እህትም አስተዋይ ልትሆን አርቃ ልታስብ ይገባል።